ሰላም እንዴት ናችሁ? ይህ የእናት ዓለም የሚባል አዲስ የዩቲዩብ ቻናላችን ነው። እንኳን በደህና መጣችሁ። ያው ይህን ቻናል እንድንከፍት ያደረገን ነገር ሁለት እህትና ማማቾች ነን፣ እናቶች ነን እና በህይወታችን ውስጥ እናት ከሆንን በኋላ ያጋጠሙን ብዙ ነገሮች አሉ ነው እነሱ ነገሮች የምናወራበት ቻናል ይሁን ብለን አስበን ነው። ያ ይህንን ቻናል ክሬት እንድናደርግ ያነሳሳን ነገር እና ሲኮን ብዙን ጊዜ በጣም ብዙ ስሜቶች አሉ። ልክ ነኝ እንዴ ልክ አይደለሁም እንዴ ብለን የምናስባቸው በጣም ብዙ ጉዳዮች አሉና እነዛ ነገሮች ጥፋተኛ የሆንን እንዲመስለን የሚያደርግ በጣም ብዙ ፍርሃት የሚሰጡ ከሰው ጋር እስከ አለመግባባት እራሱ የሚያደርሱ ስሜቶች ናቸው የሚኖሩና እነዚህ ስሜቶች ብዙን ጊዜ ያው እኛ ጋር ብቻችንን ሆነን ስናስበው ብቻችን ሌላ ሰው ማይሰማው እኔ አሁን በሰዓት በነበረበት ሰዓት እኔ ብቻ የሚሰማኝ ሌላና እንደዚህ አይነት ነገር የሚሰማት አይመስለኝም ነበር። ምን ሆኜ ነው ከጭንቅላቴ ጋር ሌላ ጭንቀት ሌላ ድራማ ውስጥ የገባሁበት ሰዓት ነበርና ያው አንድ ቀን ቁጭ ብለን ስናወራ ኧረ እንደዚህ ነው መባባል ጀመርን። ምናልባት እኮ እንደዚህ አይነት ነገር ብዙ እናቶች ነው የሚሰማቸው። በጣም ብዙ ሰርች አድርገናል። ያው ሰርች ያደረግነው በእርግጥ ፌስቡክ ላይ የእናቶች ወግ የሚባል አለ። በጣም ብዙ ትምህርት የወሰድኩበት በጣም ብዙ ነገር ነው የተማርኩት እዛ ላይ የሚፖሰቱ ነገሮች በአጠቃላይ በጣም ጠቃሚ ናቸው እና በጣም ነው የምናመሰግነው ለክሬተሮቹ ባይዘው እና ዩቱብ ላይ ግን ሰርች ስናደርግ እንደዚህ አይነት ነገር አላገኘንም። እስኪ ምናልባት ቲክቶክ ላይም ይወራል ስለ እናትነት ስለ አዲስ እናትነት ምናምን ግን ምናወራበት በነፃነት እንደዛ እንዲሆን ወደድንና ያው ይህንን ቻናል ክሬት ለማድረግ አሰብን። ያው እኛ ለዩቱብ አዲስ ነን። የመጀመሪያችን ነው ለዩቱብ ብቻ ሳይሆን ለማንኛውም ለሶሻል ሚዲያ በጣም አዲስ ነን። እህቴ እስኪ ደግሞ ቀጥያ ያው ብለሽዋል ሁሉንም ነገር። ያው በዋነኝነት ስለ እናትነት ከስሙ ስንነሳ እናት ዓለም ይላል የቻናላችን ስምና በቃ እናትነት ላይ እናት ስንሆን ያው ሁሉም የእውቀቱን እየመጣ የሚያወራበት ጥሩ ያልሆኑ ስሜቶች የተሰሙን ሰዓት የጥፋተኝነት ስሜቶች ስፔሻሊ ጥሩን ያው ጥሩ ነው አድንቀነው ነው የምናልፈው። ግን እንደዚህ አይነት ከጭንቅላት ጋር ግጭት የምንሆንበት ከእርግዝና አንስቶ እስከ ወልደንም የማይተወን ነገር አለ። በቃ ያው ኦልሬዲ ልጅ ወደ ህይወታችን ከመጣ በኋላ የጥፋተኝነት ስሜቷ አትለቀንም። ሁሉም ነገር ስህተት ነው ይመስለን። የሰውም ኮምፕሌን ምናምን ብቻ ብዙ ነገሮች አሉ። በደንብ እየገባን እንሄዳለን እና ያንን ነገር እንዴት ራሳችን ላይ ያው ወደ ራሳችን አምጥተን መጥፎ ስሜት እንዳይሰማን አሁን እንዳልሽው ቅድም መተን እኔና አንቺ ዲስከስ ከምናወራበት ሰዓት ድረስ እዚህ ስሜት ውስጥ ሌላ ሰው ያለ አይመስለኝም ነበርና ልክ ሳወራ ነው ሁሉም እናት እንዲህ አይነት ነገር ጎናችን ያሉትን ስንጠይቅ ስናወራ ምናምን ነው ሁሉም እዚህ አይነት ስሜት ውስጥ እንዳለ መረዳት የቻልነውና እንዳልሽው ወደዚህ አሁን እስቲ ቻናል ክሬት እናድርግና ያው ሁሉም ፍላጎቱን ሐሳቡን ምናምን ያው የምንማማርበት ስንል ያው አዲስ እየመጡ ላሉ እናት ለሆኑ እናቶች መንገድ የምንጠርግበት ምንም ነገር አዲስ እንዳልሆነ ቀድመን የምናውቀውን እንድናሳውቃቸው መናገር ደግሞ ፈርተው በውስጣቸው ልክ እንደኔና እንዳንቺ አመቀው ቁጭ ያሉ እናቶች አሉ። ኧረ ይሄ እኔ ብቻ ነኝ የሚሰማኝ ሰው ምን ይለኛል እንዲህ ባወራ ለሚሉ እናቶች ደግሞ መተው በነፃነት ሐሳባቸውን የሚገልጹበት ምክንያቱም እኛንም አታውቁንም እኛም ማንነታችሁን ማወቅ አንፈልግም። ብቻ ሐሳባችሁን እናስቀምጣለን። ያጋጠማችሁ ነገር በጣም ሰፊ መንገድ ነው። እናትነት በጣም ሰፊ መንገድ ነውና
እዛ ውስጥ ብዙ ነገር ያጋጥመናል። ብንማማርበት ብንደጋገፍበት በጣም ምክንያቱም ከዚህ በኋላ ያው የሚመጡ ልጆቻችን ሀገር ያው ገንቢ ናቸውና እኛ ጤነኛ ስፔሻሊ እና ጤነኛ ስትሆን በጣም ጥሩ ልጅ የማሳደግ ፕሮባቢሊቲ ከፍተኛ ነው። የጭንቅላት ይሄ ህሊናሽ መልስ ሁሌ ስታገኝ የሚጠይቅሽ ጥያቄ ሁሌ መልስ ስታገኝ ጥሩ ነገር ነው። ብቁ እናት መሆን መቻል ያው በምናውቀው ልክ ነው። ይሄንን መተን ስናወራ ሁላችሁም በገንዘብና መታችሁ ይሄንን ቻናል የምታዳምጡ የምትከታተሉን ሰዎች ይሄንን እኛ የምናወራው ከምንም የህክምና የምንም ነገር ወይ ዶክተሮች አይደለንም ወይ ሳይኮሎጂስቶች አይደለንም። ላይክ ምንም አይነት የህክምና ዘርፍ ላይ ያለን ሰዎች ምንም አይነት እኛ ህይወታችን ውስጥ ያጋጠመን ህይወታችን ውስጥ እና ብዙ እናቶች ያው መታችሁ ደግሞ ስትነግሩን ስታወሩ ላይፍ ኤክስፒሪየንስ ነው ሼር የምንደራረቀው የህይወት ልምድ ነው የምንቀባበልበት እንጂ እኛ የተናገርነው እኔ ለልጄ ይሰራልኝ ነገር ለአንቺ ሰራ ማለት አይደለም። ግን ያው መሞከሩ ደግሞ አይከፋም የማይጎዳ ነገር እስከሆነ ድረስ ብቻ እንደዚህ ሀሳቦች የምንቀባበልበት ነው። ቅድም እንዳልሽው የእናቶች ወግ ላይ በጣም ብዙ ነገር አይተን ተምረን ለልጆቻችን የተጠቀምናቸው ነገሮች አሉ። የሚሆኑትን እያነሳን የማይሆኑትን እየተውን ያው የሁሉም አስተዳደግ ስለሚለያይ ግን እናቶች ላይ ፎከስ አድርገን ያው ያለንን ነገር መረዳዳት መቻል መቀባበል መቻል እንደዛ የምናደርግበት ቻናል እንዲሆን ነው የፈለግነው። አይ ሆፕ ሁላችሁም አዳምጣችሁ ለምታውቋቸው ጓደኞቻችሁ ፎሎ እንዲያደርጉን ሰብስክራይብ እንዲያደርጉን ያው እንዳልናችሁ ሁለታችንም እናት ነን። ዛሬ ብዙውን ስለኛ እናውራ። እኛ ያጋጠመን ነገር እንደ መነሻ እንዲሆን ትልቅ ነገር ሆኖ አይደለም እንደሆነቱ ግን ያው እስኪ አራስ ነው እንደውም እርጉዝ በነበርሽበት ሰዓት እስኪ እናውራ። እንዴት ነበር እርግዝና? በአጠቃላይ እናት ስለመሆን ስነሳ ገና መንገዱን ስጀምረው ቀላል ነበር ይመስለኝ። በጣም ቀላል አጭር መንገድ ቀላል መንገድ ነበር የሚመስለው። ቀላል ነው እየኖርሽው ስለሆነ ቀላል ነው። ግን እርጉዝ በነበርኩበት ሰዓት እኔ ብዙም እግዚአብሔር ይመስገን የጤና ችግር አልገጠመኝም። ግን ስሜቱ ደስ የሚል ስሜት ነው። በተመሳሳይ የሚጨንቅ ስሜት ነው። እርግዝና የወለደ ሰው በደንብ ያውቃል። የሚጨንቅ ጊዜ ነው። ህይወት ይዘሻል፣ የራስሽም ህይወት አለ። ሁለት ነገር ነው ሪስክ የምታረጊው። እያንዳንዱ እርምጃሽ እያሰብሽበት ነው። ከቡና አቅም ስትጠጪ እያሰብሽበት ነው። ቀላል ነገር እንኳን እና ብቻ ደስ የሚል ነበረ። ደስ የሚል ጊዜ ነበር ያሳለፍኩት። ከባድ አልነበረም። ምንም የጤና ኮምፕሊኬሽን ስላልነበረኝ ከባድ አልነበረም። የሚያምረኝ ነገርም አልነበረም። የሚገርመው ነገር ምንም አላማረኝ። ምንም ምስር ወጥ ነው በጣም የተቸገርኩት። ቀይ ምስር ወጥ አምሮኛል ማስታውሰው እንደዚህ መናገር የምችለው። ከዛ ውጪ የተለየ ነገር ግን ምንም ያማረኝ ነገር አልነበረም። ብቻ ያው እዚህ ጋር እኔ መንካት የምፈልገው ነገር ምንድነው መሰለሽ? ማውራት የምፈልገው ነገር ከወለድኩ በኋላ ልምጣልሽ እርግዝናዬ በቃ የሆርሞናል እንደዚህ ከፍ ዝቅ ነገሮች ነበሩት። ግን ያው ያን ያህል የጸባይ ለውጥ ከባድ የሚባል የጸባይ ለውጥ የማንነት ለውጥ እኔ አላጋጠመኝም። ቆዳዬ ምናምን ነገሮች ናቸው የመጠቋቆር የመወፈር ምናምን ነገር ነው እንጂ ያ ነገር አልገጠመኝም። እዛ ጋር ራሱ ግን አንድ በጣም ይጨንቅ የነበረው ነገር ፊዚካሊን አክሰፕት ማድረግ አቅቶኝ ነበረ። በጣም ቀጭን ነበርኩና በጣም ነበር የከበደኝ። ራሴን መቀበል ከብዶኝ ነበረ። እዚህ ጋር ራሱ በጣም ሰው ምን ይለኛል ብዬ ነው እንጂ ዝም የምለው በጣም ይጨንቀኝ ነበረ። በቃ ከእውነታው ጋር ለመራመድ ራሴን እያስገደድኩት ተራመድኩ እንጂ በጣም ይጨንቀኝ ነበረ። ኪሎዬ በጣም አስጨንቆኝ ነበረ። ማላቀው ነገር ነው ሰውነቴ ላይ እየሆነ የነበረው። ብቻ ያን ያህልም ፎከስ አላረኩበትም። ትዝ ካለሽ ሰው በጣም ሰውን ገምት ነበር። እርጉዝ ሆኖ ሰው ጸባያቸው ሲቀየሩ ሲቆጡ ምናምን ብቻ ምን ሆና ነው እንደዚህ የምትሆነው ብለን በጣም ፈርደን ነበር ሰው ላይ። አሁን ይሄን ስታዳምጡ እንትን እንዳትሉ እንደውነቱ ይሄ የሁሉም ሰው ባህሪ ነው። እሺ እና በጣም ፈርጄ ነበር ሰው ላይ ምናምን። በራሴ ሲመጣ ነው መረዳት የጀመርኩት። ከባድ ባይሆንም የጸባይ ለውጥ ያጋጠመኝ ግን ወይኔ ለካ ወደው አይደለም
እንደ ሰው ይለያያል ማለት ነው። ሆርሞን የራስሽን ሰውነት ማዘዝ ነው የሚያቅትሽ የሆርሞን ጉዳይ በጣም ሲዛባና ያንን አንደርስታንድ አድርጌ ወይ ይቅር በሉኝ አሁንም ማንነቴን ባታውቁም እኔ በጣም ጀጅ ያረኳቸው ሰዎች ይቅርታ አድርጉልኝ ብዬ ልለፍ። ከዛ በኋላ ግን ወደ እናትነት ሲመጣልሽ ያው ወለድኩኝ። ያው ኖርማል ነበር የኔ አወላለድ፣ በምጥ ነበር የወለድኩት። እግዚአብሔር ፈቅዶ ነው በምጥ የወለድኩት። እኔ እዚህ ጋር ራሱ በምጥ መውለድ ፈልጌ አልነበረ ተዚህሻል ዝግጅቴ ተዘጋጅቼ ምናምን በነበርኩበት ሰዓት ነው እግዚአብሔር ያው ነይ ውለጂ ብሎ በምጥ መቤቴ ብላ የወለድኩት እንጂ እኔ በምጥ የመውለድ ዝግጅት ላይም አልነበርኩ። እዛ ግን ያው ከወለድኩ በኋላ ብዙ ሰው አታችመንት ወዲያው ከቻርግ ያለው ወዲያው አግኝቼዋለሁ። እንደወለድኩኝ ልጄን ደረቴ ላይ ሲያስቀምጧት ደስ የሚል ስሜት ተሰማኝ። በቃ እናት መሆን ደስ የሚል ምናምን የሚሉ ነገሮች እንደዛ ሰምቻለሁኝ አይቻለሁ ምናምንና እኔ ግን እሱ አልተፈጠረም። እኔ ወዲያው ከልጄ ጋር ጥብቁን ግንኙነት ወዲያው አላገኘሁትም። እንደወለድኩት አምጥታ ደረቴ ላይ ቁጭ ስታረገው እኔ አንሺውን ያልኳት አንሺውና አዝጁ አራንሺውና አዝጅልኝ ቆይ እኔ ያልኳት ማለት አሁን እዚህ ጋር በጣም ብዙ ሰዎች እዚህ ያደርገኝ ይችላል። ምን ሆነሽ ነው ምናምን ልትሉኝ ትችላላችሁ። ግን ይሄ ተሰማኝ ስሜት በቃ ይሄ እኔ እንደዚህ አይነት ስሜቶች ናቸው ልንዳስስበት በእርግጥ የፈለግነው ዋነኛዎቹ እነዚህ አይነት። አሁን በጣም ሰው ብዙ ነገር ሊለኝ ይችላል። እኔ ግን ምንም አይመስለኝም። ምክንያቱም በቃ ህይወት ለኔ በቃ ልጅ ስወልድ እኔ ልጁ እንደመጣ የሆነ ኦፍኮርስ ከትንሽ ደቂቃ በኋላ መንሰፍሰፍ ጀምሬያለሁኝ። ግን ወዲያው ደቂቃ ሰከንዷ ላይ ሳወራ እንደወጣ አምጥታ ስታስቀምጥልኝ ግን ራስጂውን ያልኳት ራስጂውና ተመጫዋለሽ ቆይ ያልኳትና አነሳችሁና ወስዳ ጸዳርታ ምናምን አምጥታ ያኔ ስታሳየኝ የዛን ሰዓት ያው ይሄ እማላቃቸው አሁን መግለጽ በቃላት የማልችላቸው ስሜቶች የዛን ሰዓት ተሰሙኝ። ግን ያው ሰው እንደሚለው ወዲያው ጥብቁ አታችመንት እኔ ክሬት አላደረገም ሰውነቴ። ቆይቼ ግን ያው ወዲያው ከሌበር ወጥቼ ምናምን በቃ በአንድ ሰዓት ውስጥ ግን አታችመንቱ በቃ በራሱ የሆነ ስሜቶች የሆኑ በቃ የእናትነት ስሜቶች ይመጣሉ። ልጅሽን እዩ አራምጡት ላጥባው ምናምን ይሆናል ለማየት መቸኮል፣ መጓጓት፣ በደንብ ማየት፣ መነካካት መፈለግ ምናምን እነዚህ ስሜቶች ቀይተው በአንድ ሰዓት ውስጥ ወዲያውን የመጡት። አንድ ሰዓት አጭር ነው ግን ሞመንቷ ላይ እኔ ክሬት አልተደረገም ነበረ። ሰውነቴ ውስጥ እንደዛ አልነበረም። ያው ሰውነታችን ድንጋጤም ላይ ስለሚሆን እነዚህ ነገሮች ቶሎ እንትን አንላቸውም። አንዳንድ እንዲህ አይነት የኔ አይነት ሰዎች አሉ ወዲያው እና አይግረማችሁ ምንም ማለት በጣም ኖርማል ነገር ነው። ከዛ በኋላ አራስነት ነው። እንዴት ነው አሁን አንቺ ምን ታያለሽ? ይሄ ባል ሌበር አሁን ማዋለጃ ክፍል ውስጥ መግባት አለበት ወይስ የለበትም ብለሽ ታስቢያለሽ? በእርግጥ አብሮሽ ነበረ? አዎ የኔ ሆስፒታሉ ስለሚፈቅድ አጋጣሚ ገብቶ ነበረ እስከ መጨረሻው ደቂቃ። በቃ ለወልድ ስል ነው መወለጃ ወንበር ላይ ሲያስወጡኝ ነው ያስወጡት እንጂ ሙሉ ፕሮሰስ ተመልክቷል ነበር አጠገቤ። እንደ እውነቱ በጣም ደስ የሚል ጊዜ ነው። በቃ በዛ ሰዓት ስለኔ በስነ ስርዓት የሚጨነቅ ብቸኛው ሰው እሱ ነው። የጤና ባለሙያዎች ስራቸውን ነው እየሰሩ ያሉት። በስሜት ደረጃ ኢሞሽናሊ ለኔ በስነ ስርዓት የቆመው ብቸኛው ሰው እሱና ቤተሰቦቼ ናቸው። አጠገብሽ ደግሞ ሲሆን ይለያል ስሜቱ። አንቺ ይሄንን በደንብ መናገር ትችያለሽ፣ ሰዓቱ ላይ ስንደርስ ታወሪያለሽና በጣም ደስ የሚል ጊዜ ነው። አሁን የመናገር የምችለው ጥብቅ እንደውም ያለንን ፍቅር የሚያጠናክር ብዙ ሰው እንዴት ሊረዳው እንደሚችል ባላቅም፣ እኔ ግን ያለኝን ነገር ለሱ ያለኝን ነገር እንዲጨምር እሱም ለኔ ያለው ነገር እንዲጨምር በቃ መኖሩ ማየቱ በዚህ ስትራግል ውስጥ እንዳለፍኩ ማየቱ ምናምን የሆነ አለ ጎኔ ሆኖ ማየቱ እንጂ አሁን በቃላት መግለጽ አልችልም። ግን በጣም ደስ የሚል ነገር አለው። እኔ መግባት አለበት ገብቶ ሁሉንም ቢያይ ሁሉም ባሎች የምናልፍበትን መንገድ ቢያዩ በምን መንገድ ልጅ እንደሰራንና እንዳመጣን ቢያዩ እሱም ቢያዩ በጣም ደስ የሚል ስሜት ነው ብዬ አስባለሁ። ልክ ነው። እስቲ ያንቺን ደግሞ የእናትነት መንገድሽን ከረግዝናሽ ጀምረሽ እስቲ
አጆች የኔ የእርግዝና ህይወቴ እንግዲህ ያው እንዳንቺ ነው። በነገራችን ምንም አይነት ስሜት አልነበረኝም። ብዙ ያማረኝ ነገርም አልነበረም። አስቸጋሪ አልነበረም። አቅሎልናል። ግጥ ሁለታችንንም አቅሎልናል። ተመስገን። በጣም ደስ የሚል የእርግዝና ሰዓት ነበረ። እንዳልሽው በጣም የውፍረቱ ነገር በጣም ያሳስበኝ ነበር። የመጀመሪያ ልጄ ላይ በጣም ነበር የሚያሳስበኝ በጣም እና ሰውነት መቀበል በጣም የሚከብድበት ሰዓት በጣም ይከብደኝ የነበረው እንደው ሻወር ሶስት ወይኔ በስላሴ በጣም ነበር የሚከብደኝ። ልጁም ትልቅ ስለነበር በጣም ይከብደኝ ነበር። እሱ በጣም አሪፍ ሰዓት ነበረ። በጣም የማዋለጃውን የማውራት ስለምፈልግ ነው። እኔ በሲ ሴክሽን ነው ያልኩት፣ በምጥ ነበር የፈለኩት እና ያው ልጁም ወደ ታች አልገባም እና በጣም 42 ሳምንት ላይ ይጨርሽ እንደ እውነቱ በጣም ረስቼዋለሁ። በጣም የቆየ ስለሆነ በጣም ረስቼዋለሁ። በምጥ መርፌ ነው ተወግቼ፣ ምጤ ያልመጣም ራሱን ችሎ ምጤ ያልመጣም እና ምጥ መርፌ ተወግቼ ነበረ እንትን ያልኩት። ምጤ የመጣው ብቻዬን ነበርኩ። እነሱ ይገባሉ የሆነ ሰዓት ላይ ነው ግን ግብት የሚሉት እንጂ እንዳንቺ አሁን አንቺ ስትወልጂ በነበረበት ሰዓት ስሪ አልነበረ እና በጣም ከባድ ነው። ሁሉም ነገር ስሜቱ አዲስ ነው። ያው አዋላጆቹ አይዞሽ ይሉሻል፣ ሶሪ ይቅርታ ግን አይዞሽ ምናምን ይሉሻል። እነሱ ስራቸው ነው፣ አይፈረድም። በቀን ስራቸው ነው፣ ኖርማል ነው። ይሄ ለነሱ ይሄ የቀን ተቀን በቀን ውስጥ ራሱ ሰው እንደዛ ስለሚሆን ምንም ነገር ነው ለነሱ። በቃ ይሄ ስራቸው ነው፣ ለነሱ ስራቸው ነው። ለኛ ደግሞ የሞትና የሽረት ነገር ነው። በጣም ከባድ ነው ሁሉም ነገር ስሜት። እዛ አልጋ ላይ ሆነሽ ብዙ ስሜቶች አሉ፣ ብዙ ማታውቂያቸው ነገሮች አሉ። በዛን ሰዓት ቢኖር አጠገቤ ብትኖሩ ኖሮ በጣም የምታረጋጉኝ ይመስለኝ ነበር። ምክንያቱም በዛን ሰዓት በጣም ብቸኝነት ነበር ሲሰማኝ ነበር። ምን እያደረጉኝ ነው? እንደዚህ አይነት ስሜት ነበር ሲሰማኝ ነበር። ምን እያደረጉኝ ነው? ወደ ኦፕሬሽን ክፍል ራሱ ስገባ ወይ በጣም ያስፈራል። በጣም ነው የሚያስፈራው። ቀላል አይደለም። ኦፕራሲዮን መውለድ ብዙን ጊዜ ቀላል አድርጋችሁ የምታወሩት፣ ግን ከመጀመሪያው ጀምሮ ከምጥ መርፌ ተወግተሽ ከዛ በኋላ የማደንዘዣው እያለ ፕሮሰሱን እያለፍሽ ስትሄጂ በጣም ነው የሚያስፈራው። ኢቨን ኦፕራሲዮን ክፍል ማለት ነው እስከቢ ቀዝቀዝ ያለ ነው እና በጣም ነው የሚያስፈራው። በጣም እኔ ፈርቼ ነበር። አላውቅም ስለሌላው ሰው፣ ግን እኔ በጣም ፈርቼ ነበር። ሌላ ዓለም ውስጥ የገባው ነበር ይመስለኝ። ለመጀመሪያ ጊዜ ነው። እኔ ብዙም ጊዜ ሆስፒታል መመላለስ አይደለሁም። ለመጀመሪያ ጊዜ ራሴ ቆረጥ በቃ እኔ እንጃ ኃላፊነት ወስደሽ ስትገቢ እዛ ሰዓት ላይ በጣም ፈርቼ ነበር። እንዳንቺ ደረቴ ላይ አምጥተው አላስቀመጡትም። ልጄ አላሳዩኝም። የመጀመሪያ ልጄን አላየሁትም። በቃ ሲወጣ ብቻ አልቅሻውን ነው የሰማሁት። እናት ነኝና ሳየው ልጄ እንደሆነ አውቄያለሁ። ነገራችን በጣም ሁሌ የሚከነክነኝ ነገር ነው። ማሳየት ነበረባቸው። ማየት ነበረብኝ። ልጄ ማየት ነበረብኝ። ደግሞ ቀላል ነው ለአንቺ ማሳየት። በጣም ቀላል ፊቱን ማሳየት በጣም ሁለተኛ ልጄን ስወልድ እንደዛ አደርገውልኛል። የመጀመሪያ ልጄ ላይ ግን ለምንድን ነው ያላደረጉት? ምንድን ነው ምክንያቱ? ስላልገባኝ ነው። ቸኩለው ነው ልልሽ የምችለው። ድካምና ችኮላ ላይ ስለነበሩ አንቺ ጉዳያቸው አልነበርሽም። አንቺን ማትረፍና የጤና ጉዳይ ያንቺን አስተካክሎ አንቺን ከነገሮች ኮምፕሊኬትድ እንዳይሆኑ አንቺም ልጅሽንም የማዳን ስራን የሰሩት። እዚህ ጋር አንቺ በስሜት ደረጃ ሊጎልብሽ የሚችለውና ምን ያህል ልጅሽን ስትጠብቂው ስጓጊ እንደነበረ ረስቶታል። ያው እነሱ ታግ ስለለጠፉበት የእሷ እንደሆነ ይታወቃል። አብሽ ቢያሳዩን ደስ ነበረ። እንደዛ ነበረ ያለፈው ልሻለሁ እና በጣም ከባድ ነበረ። ይለያያል። የኔና አንቺ ኤክስፒሪየንስ በጣም የተለያዩ ናቸው። እንደዛ ነበሩ። እስኪ ስራ አራስነትሽ እናውራ። አራስ ቤት ወይ
አራስ ቤት እሺ፣ አራስ ቤት እኔ በጣም ያስጠላኝ ጊዜ እኔም ነኝ። ዳክሊ አላቅም እንግዲህ ከተለየው ዓለም በጣም እንለያለን መስለን ወይ ደግሞ ምናልባት እንደኛ የሚያስጠላው ሰው ሊኖር ይችላል። እንጃ ያው እንግዲህ እንዴት እንደምትረዱን እኛም አናውቀውም። አራስ ቤት ግን እኔ በጣም የጨነቀኝ ጊዜ ነው። በቃ እስኪያልቅ የቸኮልኩበት ጊዜ እንደ አራስ ቤት የለም። በጣም የሚያስጠላው እኔ እንጃ በቃ ማለት ደስ ይላል። ሰው ሲንከባከብሽ ደስ ይላል። ልጁን መንከባከብሽ ደስ ይላል። ልጅ አለሽ ምናምን በጣም ብዙ ነገሩ ደስ ይላል። ያው ጥሩ ነገር ማላነሳላችሁ ኦሬዲ እንትን ነው የታወቀ ነገር ነው። እዚህ ጋር መጥቶ እሱን ጥሩ ነገር ማውራቱ ጥሩ ነው። እግዚአብሔርን አመሰግንበታለሁ። ምንም የጎደለብኝ ነገር የለም። እሱን እኮ ሳላየው እና ሳልመለከተው ቀርቼ አይደለም፣ ወይም ደግሞ ምንድነው አመስጋኝ ሳልሆን ቀርቼ አይደለም። ግን ሰውነኝና ያልተመቹኝ ነገሮች በዙ አራስ ቤቶኝ ከምግቡ ከሙቀቱ። እኔ ደግሞ ልክ ይሄ ሰዓት ነው ግንቦት ነገር ነው እኔ አራስ ቤት የነበርኩበት ሰዓትና በጣም ነበር የሚጨንቀው ሙቀቱ ምናምን። አሁን ቁጭ ብዬ ሳስባቸው በጣም ብዙ መቀየራቸው ነገሮች አሉ። አሁን ቀጣይ ሶል በጣም ብዙ ማስተካከላቸው ነገሮች አሉና ያው እህቴ ነች እኔ ያረሰችኝ። እናቴ ያው አትችልም፣ እኔን ማራስ አትችልም። የጤና ጉዳይ እርጅናውም ድካሙም ስላለ አጠገቤም ስላልነበረች እናቴ እኔን ማራስ አልቻለች። ያው ቤትሽ ነው የታረስሽው? አዎ ቤቴ ነው የታረስኩት፣ ራሴ ቤት ነው የታረስኩት። እና ያው የራስሽ ቤት ደግሞ ሲሆን ኃላፊነቱ ያው አይቀርልሽም። አይቀርልሽም። ተኝተሽ ልጅሽን ትንከባከቢያለሽ። ራስሽን መንከባከብ የሆነች 10% የምትሆን ያንቺ ስራ ነች የምትሆነው። ባለቤትሽ ያደርጋል ምናምን። ያው ባለቤቴ ያደርጋል፣ ይንከባከበኛል፣ ማድረግ ያለበትን ያደርጋል ምናምን። ጥሩ ነው። በቃ ምንም አላጎደለብኝም። እህቴም በምታውቀው ልክ በእውቀቷ ልክ በጣም ተንከባክባኛለች ምናምን። ግን አዩሽ ትልቅ ሰው ቢኖር ብዬ እላለሁ አሁን ሳስብ። በቃ ትልቅ ሰው በቃ የሆነ ተለቅ ያለ ሰው ምናምን ቢኖር ብዙ ነገሮች እንዳይጨንቁሽ ያደርጋል። ትልቅ ሰው ያው ያሳለፉት ነገር ስለሆነ ምንም ታዩ ዝም ብለሽ ተኚ ብለሽ ቢ ምናምን ነው የሚሉሽ እና ነገሮችን የማቅለል አቅም አላቸው። ባይኔቸር እድሜው ከፍ ያለ ሰው አጠገብሽ ሲኖር ይለያል። በቃ ኃላፊነት ሴፍቲ እንደሚያውቁም ስለምታውቂ። የኔ ግን ባለቤቴም እህቴም የልጅ ነገር ቢያውቁም በቂ እውቀት እንደሌላቸው ስለማቅ ኃላፊነት ተሰጥቶ ሙሉ ለሙሉ ሸክም ልጥልልባቸው አልቻልኩኝም። እኔም ደግሞ ትንሽ በጣም ነገሮችን ገነን አድርጎ የማሰብ ባህሪ ያለ ኦቨርቲንከር ከሚባሉት ውስጥ ነኝ። እዛ ላይ ሆርሞን ተጨምሯል። በጣም ብዙ ነገሮች ናቸው የሚያስጨንቁኝ። ሰው የማያስጨንቀው ነገር ነው ያስጨንቀኝ ነበር። እንግዳ ሳሎን ተቀምጦ አይመለከተኝም እኮ እኔ ይጨንቀኛል። እጄ ማየት አለብኝ ማየት የለብኝም የሚለው ራሱ ይጨንቀኛል። አይመለከተኝም። በእውነት አሁን እንደእውነቱ ሳስበው አይመለከተኝም። እኔ አራስ ነኝ። መተው አይተው መሄድ ነው ያለባቸው እንጂ እኔ ሶስተኛ ሰው ሆኜ ስለነሱ ስሜት ሁሉ አስብ ነበረ ምናምን። ያ ትንሽ አስጨናቂ ነበረ። ከዛ ውጭ ግን ደስ ይላል። ደስ የሚል ጊዜ አሳልፌበታለሁ አራስ ቤት ላይ። ሌላው በጣም የከበደኝ ከራሴ ስሜቶች ባለፈ ራሴ ላይ በጣም በቃ ሀርሽ ነው የሚባለው፣ ቆይ ጠንካራ ሆኜበት ነበርና ከባድ ሆኜባታለሁ ራሴ ላይ። ነገሮችን አክብጄ ነው ያሳየኋት። ነገሮችን ቀለል ለማድረግ ጭንቅላቴ አልቻለም። ጭንቅና ላይ ነበር ያለፈው። ምግቡም ይጨንቃል፣ ገንፎ አጥሚት ምናምን። እኔ ደግሞ ገንፎም አልወድም፣ አጥሚት በጣም ነው የምጠላውና ግዴታ ሆኖ ሲመጡ በጣም ይጨንቃል። ብዙ ደግሞ ምበላ ሰው አይደለሁም። መብላት ግዴታ ሆኖ መጣ። ተፈጥሮዬ በጣም ትንሽ ነው የምበላውና እዛ ላይ ደግሞ እኔ ላይት ስሊፐር ነኝ። ድው ብሎ የሚተኛ ሰው አይደለሁም። ብቻ ስለዚህ ነገር ብዙ ነው፣ ግን በጣም ይላል። እዛ ላይ ኮሜንት መጣ። ትዝልሽ ኮሜንት መጣ ከቤተሰብ ከጓደኛ መጥተው ከሚጠይቁ ዘመድ አዝማድ ምናምን በቃ ኮሜንት መጣ። ራስሽ ላይ ታከብጃለሽ። ሰው ራስሽ ያከበድሽው ደግሞ ሰው ላይ ደግሞ አንቺ የሚሰሙሽ ጥፋተኝነት ስሜቶች አሉ። እነሱን ሁሉ የሚያክ ኮሜንት ነው የሚሰጡት። አዎ እኔ አሁን በጣም የሚከብደኝ የነበረው ነገር ንፋስ እንዳታስመቹ
ብርድ እንዳታስመጪ ጠቅልዩ በደንብ ስዋድል ውስጥ ከተሽ የመጠቅለያ ውስጥ ከተሽ በፍላኔ ጥብቅ አድርገሽ ጠቅልለሽ ጅቡንቡን አድርገሽ አልብሹ ምናምን። ከዛ እኔ እፈራለሁ እውነት ብርድ ይመታዋል እንዴ? ልጁ ፊቱ ቲማቲም ሆኖ ተልጦት እዚህ ሻሙቅ ሽፍ ብሎ ፊቱ። ከዛ ከእንደገና በሽፍታው ሌላ ጭንቀት መጣ እና ረጅም ጊዜ ቢያንስ ቤቢ 4 ወር ምናምን እስኪሆነው እኮ እኔ ከብርድ ጋር መግባባት አቅቶኝ ነበር። ትዝቻ መጥቶ እንደዚህ በጥፊ ይመታል እንደ የሚመስልሽ ምናምን ብለሽኛልና በቃ መጥፎ ኮሜንቶች በዛ ሰዓት የተሰጡኝ ኮሜንቶች ጭንቅላታችን አራስ ስንሆን እንደ እንትን ነው እንደ ማግኔት ነው። መጥፎ ነገር ስፔሻሊ መጥፎን በደንብ ይስባል። ጥሩን አመሰግናለሁ ብሎ ያልፈዋል። ጥሩ ያው የሰው ልጅ በባህሪው ለጥሩ ነገር ብዙ ቦታ የለውም፣ ለመጥፎ ነገር ነው ቦታ ያለንና በጣም እስብ ነበረ። መተው አሁን እንደዛ ስባል በቃ ልጁን ጠቅልየው ምናምን ከዛ በመስታወት በኩል ክፍላችን ሰፊ መስታወት አለውና እሱን መስታወት ጠቅጥቄ ምናምን አይ በጣም ማለት እንደዛ ከሚሉኝ ንፋስ አታስመቹ ምናምን ከሚሉኝ አይ ብርድ እየተጠነቀቅሽ ጥሩ ነው ያለበሹ ብርድ እየተጠነቀቅሽ ራስሽን ጠብቂ ምናምን ቢሉ ወይ ደግሞ ዝም ቢሉ በቃ መጡ ጠየቁኝ አይደል በቃ ማርያም በሽልም ታውጣሽ የሚባለውን ብለው የሚበሉትን በልተው ጠጥሱ ዝም ብለው ቢሄዱ ወይ የሚሰራ ነገር ምን ላግዝሽ ቢሉ እቃ አንስተውልኝ ቢሄዱ በቃ እንዲህ ነገር አድርገው ቢሄዱ እሱ ራሱ ካቃታቸው ዝም ብለው ቢሄዱ እኔ በጣም ብዙ ኮሜንት ነው የተቀበልኩት። ለምን ለብቻው ታስተኛለሽ? በጣም ኮሜንት ተደርጊያለሁ። እናቴ ራሱ በዚህ በጣም ተቆጥተኛለች። ብቻው እኮ ሲባል ሌላ ክፍል አይደለም አጠገብሽ ካልጋሽ አጠገብ ያለው አልጋ ላይ በቃ እኔ ፈርቼ ነው አልጋ ውስጥ ያስገባሁት። የራሱ አልጋ ላይ ባስኔት ትንሽዬ የነሱ አልጋ ላይ የራሱ አልጋ ላይ በቁመቱ ልክ የሆነች ለጭንቅላቱ ለሰውነቱ የምትመች ነች አልጋዋና እዛ አልጋ ላይ ያስተኛውበት እኔ ራሴ ምክንያት አለኝ። አንደኛ ምንድነው እሱ ስቲች ነበረኝ፣ በጣም ትልቅ ስቲች ነው ነበረኝና ሶርድና ስገላበጥ ምናምን ሰውነቴም ስለወፈረ ሲለጠጥ ፔን ይኖረኛል እና እሱን ለማጥፋት ወደዛ ስገላበጥ ወደዚህ ስገላበጥ ፔን አለውና ብድግ ብዬ አንድ ቦታ ቁጭ ብዬ ሳጠባው ነበር ለኔ ሪሊፍ ነበረኝ። አንድ ሁለተኛ ነገር እንዳላፍ ነው አጠገቤ ሲተኛ አንድ አልጋ ላይ እና እሱ ስንተኛ እጄን ብጥልበት በእንቅልፍ ልቤ በቃ ድካም አለብኝ የወሊድ ድካም ሰውነቴ ላይ ስላለ እጄን ብጥልበት ሳላስበው ተገላብጬ እንትን ብል አሁን ይሄ ጭንቅላቴ ውስጥ የነበሩ ጭንቀቶች ናቸው፣ ፍርሃቶች። ከነዚህ ለመዳን ነው ብቻውን አልጋ ውስጥ ላይ ያስተኛሁት። እንግዲህ እዚህ ጋር ከፈረዳችሁብኝ ፍረዱብኝ። እንደዚህ ያስተኛሁበት ምክንያት እንደዚህ ነው። ይሄ ጭንቅላቴ ውስጥ ስለነበረ አስተኝቻለሁና በዚህ እናቴ በጣም ተቆጥተኛለች። እንዴት ጠረንሽን እንዳያቃረክሽው አታችመንት እንዳይኖራችሁ አደረግሽ ነው ብላ ተቆጣችኝ። ከዛ ልክ ነሽ እማዬ፣ ግን እኔ ፍርሃቴ የበለጠብኝ ብዬ ያው በውሳኔና በሐሳቤ ጸንቼ አስተኝቼው ቆየሁኝና ያ ሁሉ በጣም ይረብሽኝ ነበር። የትኛው ነው ልክ? የኔ ነው ልክ? የሰው ነው ልክ? ምናምን እያልኩ በጣም እጨነቅ ነበርና እነዚህ በጣም ብዙ አሉ። በጣም ይሄ ጥቂቱ ነው ማስታወስ የቻልኩት ነው። ያልቻልኳቸው ደግሞ በጣም ብዙ አሉ። በጣም በተለይ ግን እኔ ስለ አራስ ቤት ሲነሳ ጭንቀት ማለት ከዛ ነው ኮሜንት አጥብቻ አስተኝቼው አጥቢው ይሉኛል። አጥቢው ርቦት ነው የሚነጫነጭብሽ። አራራቦም እሱ ወይ ካካ ይሆናል ወይ ዝም ብሎ ተነስቶ ሞቆት ይሆናል ወይ ዝም ብሎ ብቻ በራሱ ምክንያት ነው ልጁ እያለቀሰ ያለው፣ ግን ሆዱ አይደለም። አጥቢው አራሁን ያጠባሁት ብቻ እነዚህ ነገሮች ነበርና እስቲ አንቺና ራስ ቤት ተሞንን ካው የኔም በጣም ያስጨንቅ ነበር። እኛ ብቸኞች ነን። እኛ ነን ያሳደግነው። እንደውነቱ አለ። በእርግጥ የትልቅ ሰው ነበር አጠገቤ፣ የባለቤቴ እናት ነበረች። በጣም ረድታኛለች። በጣም ግን የሚያስጨንቀው የነበረው አንደኛ እኔ ኦፕራሲዮን ነበርኩ። የመጀመሪያው ልጅን ስወልድ ኦፕራሲዮኑ አላቅም ያኔ በጣም አፍሬ ስለነበር ነው መሰለኝ ሰውነቴ ምንም መግባባት አልቻልኩም። ሰው ነው የሚያነሳኝ፣ ሰው ነው የሚያስተኛኝ።
ያስቀምጥሽ ሰው ነው የሚያስቀምጠኝ። ሙቀቱ አይወራም። ይጨመቅ ነበር ልብሴ እንደዚህ አስታውሳለሁ። ማጥባት ምናምን አልችልም። አይገባኝም። እንዴት ነው እንደዚህ አድርጌዋለሁ። ደግፈንልሽ ነው ማለት እኔ እያደረግኩ ነው። እኔ ከሰውነቴ ጋር ያለው ነገር ራሱ መግባባት አቅቶኛል። ሁሉ ነገር ነው የሚያመኝ። እግሬ ምን ያክል ተነርቶ ነበር። በጣም ነው የሚያመው። ደግሞ እግር እብጠቱ ማይ ጋድ በጣም ነበር የሚያመው እና አጥቢው ምናምን እንደዚህ አድርጊው ምናምን እያደረግኩት ነው፣ ግን እየሆነልኝ አይደለም። ትራሱን ራሱ እዚህ ጋር ሳስቀምጠው አይገናኝም። ልጁ ወደዛ ነው። ያው ውፍረቴ ነው። ውፍረትሽ ግን በጣም ከባድ ነገር ነው። ጭንቀቱ ከባድ ነገር ነው። ያው እኔ ከራሴ ጋር አላስተኛሁትም። እሱም አልጋው ላይ ነው የተኛው። ለምንድን ነው የማታስተኛው ተብዬ ነበር። ያው እኔም አልፈለኩም። ባፍ ነው በጣም ያስፈራል። ሰው እንዴት እንደሚቀበለው አላውቅም። ልብሱ እንደዚህ ልለብስ እንትን ብል እንኳን በቃ ሽፍን አድርጌው ነው። ብቻ ብዙ ነገሮች አሉ። ከምንም በላይ ግን ከነዚህ ነገሮች በላይ እኔ በዛ ሰዓት አብሮ እንዲተኛ አሁን እንዴ ያለብሽ ህመም በቂ ነው። በቃ አብሮ ያሳለፍሽው ህመም በቂ ነው። አብሮ እንዲተኛ አልፈለኩም። ብቻው እንዲተኛ ነው የፈለኩት። አሁን ይሄ እንግዲህ ያው ፍላጎት ብዙ ነገር ሊለን ይችላል። ግን ያው አንቺ ይሄንን ነገር የወሰንሽው ይሄን ያደረግሽው ከራስሽ ተነስተሽ ነው። በቃ ከራስሽ ከሰውነትሽ ከጭንቅላትሽ ከብዙ ነገር እናት ነሽ። ለልጅሽ ከአንቺ በላይ ማንም አያውቅም። አሁን እዚህ ጋር ሁሉም ሰው መረዳት ያለበት ነገር ስለ ልጇ ከእናት በላይ ማንም አያውቅም። የሆነ ቦንዲንግ አለ። ይሄ ነው ብለን ማንናገረው ቦንዲንግ አለና ልጅሽ በቃ የሆነ ነገር ሲሆን ፊል ታርገሽ ውስጥሽ የሆነ ያክሽ ነገር አለ። እንዴት እንደምገልጸው አላውቅም፣ ግን አለ በቃ የሆነ ነገር ሲሆን ውስጥሽ ይነግርሻል። በደንብ ይነግርሻል። ብዙ ነገር አለ እና በጣም ከባድ ነበረ የአራስ እንትኑ። ያው ሰው ኮምፕሌን ያደርጋል። አሁን በአንጻሩ እህቴ በጣም እንደው ገባው ወርሽ ላይ ይቅርታ ስለ አራስ ቤት ሲወራ እኔ አሁን ኮምፕሌን ማረገውና እሷ የምታረገው የአራስ ቤት ደስታ ምንም አይገናኝም። እሷ እንዴት እንደሚላት ታውቂያለሽ? ሰዎች ደስ ነው የሚላቸው፣ ስለ አራስ ደስ የሚላቸው በቃ በጣም የሚናፍቁት ጊዜ ድጋሚ አራስ መሆን ወይ አራስ ቤታቸውን ምናምን እና ይገርመኛል። ያው የተፈጥሮ ልዩነትና ያሳለፍነው ነገር ልዩነት ነው። በጣም እንጃ ይለያያል። ያው በቃ አሁን ልልሽ ነው ይችላል እንደ ሰው ይለያያል። ምግቡ ራሱን ችሎ የሚያስጨንቅ ምግብ ነው። በጣም ነው የሚያስጨንቀው። ያው ለልጅሽ ነው እና ትበያለሽ። በጣም የሚያስጨንቅ ምግብ ነው። በጣም ጀጅ እንዳታደርጉ ባይዘው። ቢያረጉንም ችግር የለውም። እኔ ምንም ቢያረጉንም ችግር የለውም። ምክንያቱም ተመሳሳይ እንደዚህ አይነት ነገር እያሳለፉ ያሉ ሰዎች አሉ። ዛሬ ይሄን ነገር እኔና አንቺ ልናወራበትና ለሰፊው ማህበረሰብ የሆነ ያለንን ሀሳብ ይዘን ስንመጣ ብዙ ነገር ልንባል እንችላለን። ልንወቀስም፣ ልንሰደብም፣ ልንደገፍም እንችላለን። ያንን ለመቀበል ዝግጁ ሆነን የመጣ ነው። ግን እዚህ ውስጥ ደግሞ እንትን ያሉ አሉ። በቃ እዚህ ውስጥ ልክ እንደዚህ አሁን የኛ አይነት ስሜት ውስጥ ያሉ እናቶች አሉና እነሱ በቃ አይዞሽ ከጎንሽ ነኝ፣ እያሳለፍሽ ያለው ነገር ኖርማል ነው፣ ብቻሽን አይደለም። ሁሉም እናት የሚያሳልፈው ነገር ነው። በቃ ግድ አንዱ ስላላሳለፈው እሷ አታሳልፍም ማለት ስላልሆነ በቃ አዌርነስ የመፍጠር ነገር ስለሆነ ደግሞ አራስነት ሁሌ ደስተኛ መሆን አይገባም። እንደ እውነቱ ሁሉም ደስተኛ ነበርኩ ስላለ አንቺ ደስተኛ ስላልሆንሽ ይሄ ስሜት የሚሰማሽ ምናልባት አንድ እናት ያንቺ ጥፋት ነው ማለት አይደለም። በቃ ብዙ እናቶች በዚህ ስሜት ውስጥ ያልፋሉ። በጣም የጥፋተኝነት ስሜቱ መቼም አያቆም ወይ እናት ስትሆኚ በቃ መቼም ይጀምርሻል እና ከርግዝና ነው የሚጀምርሽ። ባይዘው ኖርማል ነው ይሄ የእናት የጥፋተኝነት ስሜት ስንወልድን የጀመረን ብለን እናስባለን። ግን ቆም ብለሽ አስቢ፣ ልጁን ስታረግዢ ነው የሚጀምርሽ። ምክንያቱም መምረጥ ትጀምራለሽ ምግብ።
ተሳስተሽ አንቺ አምሮሽ ለምሳሌ ኮካ በጣም አምሮሽ ስትጠጪ ወይ ደግሞ በጣም መጠጥ አምሮሽ በጣም አምሮሽ ከጠጣሽ በጣም የጥፋተኝነት ስሜት ይሰማሽ። ምክንያቱም ወይኔ ልጄ እንዴት ለልጄ አላስብም እንዴት እንዲያረጋለው ምናምን። አንዳንድ እናት በጣም ቢራ ያምረዋል። አሁን እኔ በጣም ቢራ የሚያምራቸው እናቶች አውቃለሁ። በጣም በቃ ሽታው ምናምን። ግን ያላማረኝ ማለት ሌላ ሰው ያምረውም አይደለም አምሯቸው የጠጡ እናቶች አሉ። ግን ከጠጡት በኋላ ግን አቤት ስሜታቸው በጣም ያስጠላ። እንዴት ለልጄ እቺን ማለፍ ያቅተኛል ምናምን የሚል ስሜት አላቸው። ኢቨን በቀኝ አትተኝ ይባላል። በግራተኝ እኔ ያጣው ነው በቀኝ አትተኝ ነበር። አይ ነው ራሴን እያገደልኩ ነው በዛው። ፈልጌው ግን አይደለም። ሰውነት ያው እንቅልፍ ውስጥ ስለሆንኩኝ ትገላበጫለሽ እና ስትገላበጪ ልክ ራስሽን ባነሽ ምናምን ነገር በቀኝሽ እንደሆንሽ ሲሰማሽ ወይ ምን ሆኜ ነው እንዴት ይሄንን እንትን ማለት አልችልም። በርግጥ ልክ ነሽ። ከእርግዝና ጀምሮ ከዛ አጠገብሽ ደግሞ ተወልደው ደግሞ አጠገብሽ ሲመጡ ምናምን እንቅልፍ ጣል አድርጎሽ ምናልባት ልጁ ከተነሳ ከ30 ሰከንድ በፊት ይሆናል እንቅልፍ የወሰደሽ ወይ ደግሞ 30 ሰከንድ ይሆናል ብሎ ያለቀሰው። ከዛ አንቺ ስትነቂ እያለቀሰ ነው የምትነቂውና ወይኔ ቆየ እንዴ በጣም ብዙ ጊዜ ቆየ እንዴ ከተነሳ ምን ሆኜ ነው ቁጭ ብዬ አልጠብቀውም እንዴ ምን ሆኜ ነው እንትን እምለው ዝም ብዬ እንትን ማለት ዝም ብዬ የተኛሁት እንዴት አልሰማውም ጡት ፈልጎ ረሃብ እንትን ብሎት ነው እንዴ በጣም ብያለሁኝና በጣም ብዙ ሰው እዚህ ስሜት ውስጥ አለ እና ቀላል የሚመስሉ ናቸው። አሁን ቆመን ስናወራቸው ስላለፍንባቸው ቀላል የሚመስሉ ስሜቶች ናቸው። ግን በሰዓቱ ቀላል አይደለም። ቦታው ላይ ስትሆኚ ቀላል ስሜት አይደለም። ስላለፍሽው ቀለል አድርገሽ ታወሪዋለሽ ምናምን ማለት ቦታው ላይ ቀሎሽ ነበር ማለት አይደለም። እና እነዚህ ስሜቶች በጣም ኖርማል ናቸው። አዲስ ለምትመጡ እናቶች፣ አዲስ እናት ለምትሆኑ፣ አሁን እዚህ ስሜት ውስጥ ላላችሁ እናቶች በሙሉ እኛ በጣም ትንሿን ነገር ነው የነካ ነው። በቀጣይ ክፍሎች በጣም ብዙ ነገር እየነካን እንሄዳለን እና በጣም ጤሚጧን በጣም ጤሚጥ የሆነችው ፖይንት ነው እኛ የነካ ነውና ትንሽ ቀለል ያለች ብትመስልም ግን በጣም ብዙ ሰው የሚጋራን የመሰለን ሐሳብ ነው ይዘን የመጣን። በጣም ኖርማል ነው። ከዛ ውጪ ደግሞ ጀጅባ ነደራረግ በአጠቃላይ እናትን ብቻ ሳይሆን እንደ እውነቱ ሴት በአጠቃላይ እርስ በርሳችን ብንደጋገፍ እርስ በርሳችን እንጃ ወንዶች በጣም በዚህ ነገር በጣም ጎበዞች ናቸው። በጣም ሳይተዋወቁ ምንም አይታወቁም፣ ግን በጣም ይደጋገፋሉ። በጣም ይደጋገፋሉና እኛ ትንሽ በጣም ጥሩ እህቶቻችን አሉ እዚህ ጋር በጣም ጥሩ በጣም ኤክስትራ ማይል ሄደው ሰውን የሚደግፉ ሴትን የሚደግፉ እናትን የሚደግፉ እህቶቻችን አሉ። እነሱ እህቶች ሊበረታቱና ሊበዙ ይገባል። በጣም መብዛት አለብን። አንድ እናት ለምሳሌ የሆነ ነገር ስታደርግ የሆነ ነገር ልጇ ላይ ስታደርግ ወይ ደግሞ አስተዳደጓ ልክ አይደለም ብለን ስናስብ ሲጀመር የእሷ አስተዳደግ ልክ አይደለም ብዬ ለማሰብ እኔ ማን ነኝ? እሷ ጫማ ውስጥ አልቆምኩም፣ የእሷን ህይወት አልኖርኩም፣ እሷ ቦታ ላይ አይደለሁም። እኔ እንደዚህ ልክ አይደለችም ብዬ መናገር መብት የለኝም። ልክ ካልሆነች ራሱ እንደ ሶሻልም ስታስቢው አሁን እንደ እህትም ልክ አይደለሽም ብዬ ካሰብኩም አንቺን ምንም ማሳጣት አያስፈልገው። ልትናገሪበት የሚገባበት መንገድ ትክክለኛውን ቃላት ተጠቅሜ ለራስሽ መንገር በጣም ቆንጆ በሆነ ቃላት መርጬ ይሄን ነገሮች ትክክል አልመሰሉኝም፣ በእኔ ጭንቅላት ሳስበው ትክክል አልመሰለኝም። እስቲ እዩ፣ ትክክል ነው ብለሽ ታስቢያለሽ? ተመልከቹ። በጣም ብዙ ቅን የሆኑ ቃላቶች አሉን፣ ቅን የሆኑ አመለካከቶች አሉን። እነሱ ላይ ጊዜያችንን ብናጠፋ፣ ቅንነት ላይ መልካምነት ላይ ብናጠፋ እና በቃ ዝም ብለህ ከመሬት ተነስተን እሷ ዝም ብላ ነው ልጇ አስተዳደጓም ልክ አይደለም ምናምን ከቃላቱ ሲጀመር የማልወደው አንድ ቃል አለ። የሴት ልጅ በጣም የሚያናድደኝ ቃል የሴት ልጅ የጀግና ልጅ እኮ ነው። እናት ሴት ናት እኮ የምትወልደው። ያ በቃ የሴት ልጅ አስባልሹ ልጁን
በተለይ ወንድ ልጅ ስታሳድግ ምናምን እንዲህ እንትን ብለሽ አሽሙንሙነሽ የሴት ልጅ ልታስቢው ነው ምን ማለት ነው? ብዙ አልገባም እዚህ ውስጥ በጣም ያናድደኝ ቃል ነው ሲጀመር የሴት ልጅና እናት የሆናችሁ ታውቁታላችሁ። እናት መሆንና ሴት መሆን ምን ያህል ከባድ ነገር እንደሆነ ምን ያህል ተፈጥሮ ዓለም ፊቷን እንደምታዞር ወደኛ ሁሉም ሸክምኛን እንደምታሸክመን ጠንቅቃችሁ ታውቃላችሁ። ሁላችንም እናት የሆንን ሴቶች በስነ ስርዓት እናውቃለን። አሁን ደግሞ ጭራሽ እናት ያልሆኑ ሴቶች ራሱ ዓለም ለነሱም እየከበደሽ ነው። በቃ በአጠቃላይ ሴት በመሆንሽ ብቻ ራሱ ዓለም ብዙ ጫና ነው የምታስቀምጥብሽ። ከተፈጥሮ በተጨማሪ ተፈጥሮ ራሷ የምታሸክምሽ ነገር አለ፣ እዛ ላይ ዓለም ደግሞ የምትሰጥሽ ነገር አለ፣ እዛ ላይ ሶሻል የሚሰጠን ነገር አለና እኛ ደግሞ እርስ በርስ ይሄንን ተግባብተን እኔ አንቺን ተረድቼሽ ለአንቺ መልካም ካልሆንኩኝ ምንም ጥቅም የለም። እንደጋገፍ፣ በጣም እንደጋገፍ። ይሄ ቻናል እንዲሆን የምፈልገው እንደ እውነቱ ሁሉም እናት ሁሉም ሴት እናት በአጠቃላይ መተው ስሜታቸውን የሚገልጹበት ምንም አይፈሩበት ምንም አይነት ነገር ቢሰማቸው ቤታቸው ተቀምጠው ወይ እስኪ እነሱ ላይ ምን ተወራ ምን አይነት ነገር ማግኘት እችላለሁ ሊደግፋቸው የሚችል ቻናል እንዲሆን ነው የምንፈልገው። በጣም ብዙ አይነት ሀሳቦችን የሚያገኙበት መፍትሄ የሚያገኙበት ቻናል እንዲሆን ነው የምንፈልገው። ታሪኮቻችሁን ጻፉልን። እንደ እውነቱ እኛም ማንነታችንን ማሳወቅ ያልፈለግነው የኛም ማንነት ምንም አያደርግላችሁም። እንደ እውነቱ ዋናው ሀሳቡና በቃ መደጋገፍ መቻላችን ነው። የእናንተም ማንነት ምንም አያደርግልንም። ማንነታችሁን ደብቃችሁ ሊንክ እናስቀምጥላችኋለን፣ ቴሌግራም አካውንት እናስቀምጥላችኋለን። እዛ ላይ ሀሳቦቻችሁን ያላችሁን በቃ ይሄ ማምስ ጊልት የሚባለው ነገር የእናት የጥፋተኝነት ስሜት ምን ጋር ተሰማችሁ፣ የቱ ጋር ተሰማችሁ፣ ከዛ እንዴት ከሱ ደግሞ ራሳችሁን አዳናችሁ፣ ከዛ ደግሞ በጣም እንደዚህ አይነት ስሜት አልተሰማኝም እኔ በጣም እንትን ነበርኩኝ በጣም ጤነኛ የሆነ ማዘርሁድ ነው ያሳለፍኩት እነሱም ደግሞ በዚህ ምክንያት ነው የሆኑልኝ የምትሉ እናቶችም በጣም ዌልካም ሀሳባችሁን ግለጹልን። በቃ የምንማማርበት የምንደጋገፍበት ቻናል እንዲሆን ነው ሀሳባችን። እንግዲህ ትተባበሩናላችሁ ብለን እናስባለን። ቴሌግራም ቁጥራችንን እናስቀምጥላችኋለን ዲስክሪፕሽኑ ላይ፣ እሱን ተጠቅማችሁ እዛ ላይ ጻፉልን። አስተያየታችሁን ኮሜንት ላይ ጻፉ። እንድናወራ የምትፈልጉት ቶፒክ ራሱ ካለ ከራሳችሁ ራሱ አምጡና ይሄን እንድታወሩ እፈልጋለሁ። ግድ ሀሳባችሁን ብቻ እንትን ማለት ሳይሆን ዲስካስ እንድናወራ እስኪ ይሄ ቢወራበት። ያው ሙሉ በሙሉ እኛ መፍትሄ ሰጪ ሆነን አይደለም፣ እንደ እውነቱ ያው እርስ በርሳችን ነው እየተነጋገርን መፍትሄ ልንፈጥር የምንችለው። ከጎናችን ካላችሁ የሕክምና ባለሙያ አይደለንም፣ ሳይኮሎጂ ምንም የህይወት ልምድ ብቻ ያለን ሰዎች ነን እና የምናወራበት ቻናል እንደሚሆን የምንደጋገፍበት ቻናል እንደሚሆን በጣም ተስፋ እናደርጋለን። አበረታቱን። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ብዙ እናቶች ጋር እንዲደርስ ስለምንፈልግ ነው። አበረታቱን፣ በጣም አበረታቱን። ሀሳባችሁን ግለጹልን፣ ታሪካችሁን ንገሩን። ምክንያቱም ያው የእናንተ ታሪክ ነው ብዙ እናቶች የሚያስተምረው። እንደተናገርኩት በጣም ነው የማመሰግነው፣ በጣም ነው የምናመሰግነው። መልካም ሳምንት ይሆንላችሁ። የሚቀጥለው ሳምንት እንገናኝ።